መፈክር አስመሰልኩት አይደል? ጎጆ ቀልሰን ለምን አብረን አንኖርም ለማለት። የምርህ ነው? አዎ። በእንደዚህ አይነት ነገር ይቀለዳል እንዴ? አስቤበት አቅጄበት ነው ይሄንን እምልሽ። አንቺስ ምን ይመስልሻል? ይቅርታ አሌክስ፣ እኔ አሁን ስለ ትዳር ማስብበት ጊዜ ላይ አይደለም። ለምን? እስከ ዛሬ ድረስ አንድ ላይ አብረን ቆየን። አሁን ደግሞ ስለ ጋብቻ የምናስብበት ጊዜ እኮ ነው። እንደው አንቺ ምን ይመስልሻል? ይቅርታ፣ እኔ አንተን ለማግባት አስቤ አላውቅም። ምን? አንተን ለማግባት አስቤ አላውቅም? እና እስከ ዛሬ ድረስ እኔ ጋር የምትመላለሽው ለምንድን ነበር? እንዲሁ ለንቶ ፈንቶ በጊዜና በስሜቴ ስትቀልጂ ነበር ማለት ነው። ይኸውልህ አሌክስ፣ ተረጋጋ። ስትረጋጋ መልሰህ ደውልልኝ እሺ? አልደውልም ሂጂ፣ አልደውልም። ስሚ፣ የሚቆጨኝ እስከ ዛሬ ድረስ ከአንቺ ጋር ያጠፋሁት 5421 ብር ነው። ራስ ወዳድና ጥቅም ፈላጊ መሆንሽን አውቃለሁ። ድሮም ሀብቴን ፈልገሽ ነው እሺ የቀረብሽኝ፣ ሀብቴን ፈልገሽ። የትኛው ሀብትክ ነው? ደሃ። ለመሆኑ ራስን በመስታወት አይተዋል? አዎ፣ በደንብ አድርጌ ልቅም ያልኩ ቆንጆ ነኝ። ምን ይወጣልኛል? የማይወጣልን መቁጠር ነው የሚከብደው። እሺ፣ ድብም ጅብም አንድ ላይ ነው የምትመስለው። ልቅም ያልክ ሳይሆን ልቃሚ ነገር ነው።